الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. عند حديث سكي لاستاوس بينو من البعض عند سوت سلا الله بحري براساتشو فتشي سلامي فرتوسكي عند حديث لنا قرنا من دميلو دمون سمعلا حديثو من دنو مسلم لا يالا حديث نو كتابو نيجير ما ساياتشو حديثو 2788 حديث لا يقنيا من إلال أخبرني عبد الله بن عمر صحابي اندي بسيل نقرين قال رسول الله صلى الله عليه وسلم يا الله ملكتنيا اندي هالو يلونال نبياتش منالو يضوي الله عز وجل السماوات يوم القيامة የትንሣኤ ቀን በሚደርስበት ጊዜ አላሁ ሱብሓነሁ ወተዓላ ሰማያትን ይጠቀልላል። እነዚህ የምናያቸው 7 ሰማያቶችን አላህ ይጠቀልላቸዋል። ثم يأخذهن ከተቀለላቸውም በኋላ ይይዛቸዋል። بيده اليمنى በቀኝ እጁ አላህ ጨብጦ ይይዛቸዋል አሉ ነብያችን አለይሂ ሰላቱ ወሰላም። ምን ብለው ነው የጠቀሱት? بيده اليمنى ቀጥታ ነው የተረጎሙልን ማለት ነው። በቀኝ እጁ አላህ ይይዛቸዋል እነዛን ሰማያቶች። ثم يقول ከዛም ይላል አላህ ሱብሓነሁ ወተዓላ አነ አልመሊክ ንጉሱ እኔ ነኝ። አይነ አልጀባሩና እነዛም ባገነን አሸናፊ ነን የሚሉት የት ሄዱ የታሉ ብሎ አላህ ይጠራል። አይነ አልሙተከቢሩን እነዛ የሚኩራሩ የነበሩ አላህ ባዘዛቸው ነገር ላይ የሚኩራሩ የነበሩት የት አሉ ይላል። ثم يطوي الأرضين ከዛም ምድርን ደግሞ ይጠቀልላታል። ቢሺማሊሂ በግራጁ አላህ ይጠቀልላታል። ثم يقول ከዛም ይላል አነ አልመሊክ ንጉሱ እኔ ነኝ ይላል አላህ ሱብሓነሁ ወተዓላ ጥራት የተገባው ጌታ። አይነ አልጀባሩን አይነ አልሙተከቢሩን ይላል። እንግዲህ በዚህ ሐዲስ ላይ እንደምናየው አላህ ለራሱ ነቢያችን አለይሂ ሰላቱ ወሰላም በነገሩን መሰረት እናጸድቀዋለን። አላህ በቀኝ እጁ ሰማይን ይጠቀልላል፣ በግራ እጁ ምድርን ይጠቀልላል ብለው ነግረውናል፣ እናምናለን። ይህን ሐዲስ እንዴት አድርገው እንደሚፈቱት ወላሁ አዕለም። ብቻ ሐዲሱ የሚለው ይህ ነው። የሙስሊሞችን መመሪያ ሰሃቦችን ሲሄዱበት የነበረው ይህ ነው። ወላሁ አዕለም። ሰላም አለይኩም ወራህመቱላህ